አንተ ሀብታም አትመስልም። እግዚአብሔር ለምን ሀብታም ሲጀመር ቁጭ ብሎ ቲክቶክ ላይ አወራም ሲባል ሰምቻለሁ። መንሱር ብቻ ማወራ ሲባል ሰማሁት። ሀብታም መንሱር ብቻ ነው። እኔ ላስረዳ አዳምጠኝ በላቸው። ሰላም ብያለሁ። ሚዩት አድርግ አንዴ። ቁም ነገር ይዘናል። እኔ ዲክላይን ማድረግ አልወድም። አንተን በጣም ስለምትመቸኝ ለዛ ነው የተቀበልኩት። ይኸውልህ ሙርሲ፣ እሺ አውራ ታዲያ። ስለ ልብስም ተናግራል፣ ስለ ጸጉርም ተናግራል። ላስረዳ ይሄን ነገር እኔ ነገር ያገል ደቂ አይ በላቸው በቃ እቺን ላስረዳ። እኔ ቅድም ተናግሬያለሁ። እኔ ከአንድ ተቋም በላይ ነኝ ብያለሁ። የራሴ የሆነ ባንዲራ ያለኝ ሰው ነኝ። ገባ? የራሴ የሆነ ባንዲራ አለኝ። ኢትዮጵያ እንደሀገር ሰው ይላከል ጌም ብላክ ሰው ይላከል እሺ፣ ሰው እኔ ይቀኛል። እኔ እኮ ሀብታም ነኝ። ጌም ምናምን ሰው ምን ይለኛል? እሺ ሊቀበል እኔ እንዳይደብረው እኔ ላገኛ ኦኬ እኔ ላገኛ አሃራ አብሽር ብራዘር፣ እኔ ካለበት እንዲያንስቼ ወደምትፈልግበት ሀገር ወስዳለሁ። ዶላር ትቆጥራለህ። እኔ እኮ ከ47 አንተ በምን ልማል አትመልስ ማላ አንተ ከዚህ የፈለክ በወስዳለህ ካልክ ማላ አንተ ቅድም መንግስተኛ አላልክም? አያቴ ይሙት አንተ ወደምትፈልግበት ወስዳለሁ። እሺ አያቴ ይሙት ብያለሁ። የአባቴ አባት አያቴ ማለት የአባቴ አባት። እኔ አንተ ወደምትፈልግበት ሀገር ካልወሰድኩ የአባቴ አባት ይሙት ቃሌ ነው። ሉጠም ለአኮ ሙርሲ አዳምጠኝ። ታብታብ ምናምን እያልክ አታውራ። እኔ ልንገር ላስረዳክ። ጸጉሩ ተንጨባሯል ምናምን ስላልክ ነው። እቺን ላስረዳ። እኔ የራሴ የሆነ ባንዲራ ያለኝ ሰው ነኝ። ገባ? የራሴ የሆነ ባንዲራ አለኝ። ይሄ ባንዲራ አሁን ኢትዮጵያ ባንዲራ ቀለም አለ አይደል? ምልክት ከኢትዮጵያ ጋር ታውራ። ኢትዮጵያ ጋር ታውራ። አሁን ሸራውን እኔ ይደብረኛል። ለማስረዳት እኮ ነው። አንተ ቃል ወረደ አዳም የኢትዮጵያ ባንዲራ አረንጓዴ ቢጫ ቀይ ነው። የኢትዮጵያ ባንዲራ ከዚህ ባንዲራ ጋር ወረደ። አንተ ከምን ካለበት ሀገር ላይ አወራደ። አንተ ካለበት ሀገር ላይ እኮ ልነግርህ እኮ ነው። አዳም እኔ ምሳሌ የተጠቀምኩ እኮ ነው ለማስረዳት። አረንጓዴ ቢጫ ቀይ ነው። ልክ እንደዛ እኔ ፕራይቬት አንድ ግለሰብ ነኝ፣ ግን የራሴ የሆነ ባንዲራ አለኝ። እሱም ይሄ ነው። ገባ? እኔ የራሴን ባንዲራ አንተ የራሴን በለር እንደ እዚህ ጋር ያረከው አይደለ? ባይል ነው እዚህ ጋርም ያለው ሁሉም ትርጉም አለው። ልክ እንደዛ ይሄ የኔ የራሴ የባንዲራ ምልክት ነው። እኔ የራሴ የሆነ ባንዲራ አለኝ። አለባበስም ደግሞ የራሴን ባህል የሚገልጽ ነው። ሸራጥ ነው የኔ ቆመልኝ ሸራ ቆም አንዴ ቆም እስቲ ራቅ በል ቆይላስ ይኸው ከዚህ በላይ ወዴት በቃ ና። ይሄ ባህል የለበትከው ባህል ነው። ያንተ ባንዲራ ነው። ባህል ስል የራሴ ባህል ነው። እኔ የራሴ የሆነ ባህል ያለኝ ሰው ነኝ። ግለሰብ ነኝ። የራሴ የሆነ ባህል አለኝ። ፕራይቬት ባህል ገባ? ስለዚህ ይቻላል። ማን ነው?